እስቲ ያስቡት፣ ጠዋት ተነስተው አንድ አገልግሎት ለማግኘት ረጅም ሰልፍ ይዘዋል። ለሰዓታት ቆመው ተራው ደረሰና ወደ መስኮቱ ቀረቡ። ሁሉንም ነገር ያሟሉ መስሎት ነበር። ነገር ግን አስተናጋጁ የመታወቂያ ኮፒና አንድ ጉርድ ፎቶ ስጠኝ አለ። በዛ ሰዓት የሚሰማዎት የብስጭት ስሜት ይታወቀኛል። እርሱም ደንገጥ ብለው ይሄ እንደሚያስፈልግ አላውቅም ነበር ሲሉ የሚሰጡት መልስ ያው ነው። ይሄማ ግዴታ ነው፣ የግድ ያስፈልጋል፣ አሰራሩ ነው፣ ሂዶ ያምጡ ይሎታል። ሁሉም ሰው የሚያውቀው ይመስል በግርምት ያዩት የበለጠ ይበሳጫሉ። ፎቶ ለመነሳት ሮጦ ሄደው ተመልሰው ሲመጡ ሰልፉ ከመጀመሪያው ይልቅ በእጥፍ ረዝሟል። አንድ ቀላል አገልግሎት ሙሉ ቀኑን በከንቱ ባከነ። ከእንግዲህ እንዲህ መሆን የለበትም። እንኳን ወደ ኢትዮጵያ አገልግሎት መመሪያ ወይም ኢትዮጵያን ሰርቪስ ጋይድ በደህና መጡ። የዚህ ገጽ ዋና ዓላማ መረጃን በማደራጀት ይህንን እንግልት ማስቀረት ነው። ማንኛውንም አገልግሎት ለማግኘት ሲፈልጉ መጀመሪያ ከቤቱ ሳይወጡ የእኛን ድረገጽ ይመልከቱ። ሂደቱ ምን ይመስላል? ምን አይነት ሰነዶች ያስፈልጋሉ? መጀመሪያ የት መሄድ አለብኝ? ሁሉም ነገር በዝርዝር አስቀምጠናል። በኢኤስጂ መረጃውን ይዘው ስለሚመጡ የሚፈልጉትን አገልግሎት ከአንድ ሰዓት ባነሰ ጊዜ ውስጥ ጨርሶ ሊመለሱ ይችላሉ። በተጨማሪም በድረገጻችን ላይ አገልግሎትን በተመለከተ ወቅታዊ መረጃዎችን ያገኛሉ። በዚህ በዲጂታል ዓለም ውስጥ የአገልግሎት አሰጣጥ፣ የመንግስት አሰራሮች በየወቅቱ ይቀያየራሉ። ዛሬ የምናውቀው ነገር ነገ የለም። ስለዚህ ከአዳዲስ የፋይዳ ዲጂታል መታወቂያ አስፈላጊነት ጀምሮ እስከ ውጭ ጉዳይ ሚኒስቴር አዳዲስ አሰራሮች ድረስ እኛ በቅርበት እንከታተላለን። የእኛ የዜና ዳሰሳ አዳዲስ ለውጦችን ቀድሞ እንዲያውቁ በማድረግ ለማንኛውም ድንገተኛ አሰራር ዝግጁ ያደርጉታል። በቅርቡም ሳምንታዊ አዲስ ነገር የሚል ፕሮግራም ማቅረብ እንጀምራለን። ይህም ከተለያዩ መስሪያ ቤቶች ውስጥ የሚወጡትን አዳዲስ አሰራሮች በቅርበት በመከታተል ለአድማጮቻችን በተለያየ የሶሻል ሚዲያ ገጾች የምናቀርብ ይሆናል። በመረጃ እጥረት አላስፈላጊ ጊዜ ማባከን ይብቃ። ኢኤስጂን እንደ ዲጂታል መሪዎ ይጠቀሙ። አሁኑ ድረ ገጻችንን ሰብስክራይብ በማድረግ የኢኤስጂ ቤተሰብ ይሁኑ። መረጃ ይዞ ይሂዱ፣ ጊዜውን ይቆጥቡ። ከእንግልት ወደ ስኬት በጋራ እንጓዝ።